ያ ከቤት አልባት ከገበያ አጥሜ ላስበክ ለነገር ስሏት የምትበረታ ጊዜ ሳትጠዋት ባታ ይልቅ ነገርሽን ወዳቀኝና ዋንጨል ሊፈጠምብሽ ኧረ አንተስ ነገር አልበቃም ለቁም ነገር በሰንበት ቀን እዛ ስትሰራ ብትቆፍር ያናስመራ ከዚህ ብለው ና ብለዋል ከዋርካ ስር ይጠብቁ የምን ችሎት የምን ዋርካ ይበራቸው አልተነካ አልደረስኩ ከቤታቸው አልተጠጋው ከማሳቸው አልገባህም ነገራቸው አንተን ሸንጎ መጥራታቸው ቅድስቲቱን አንዲት ዕለት መሻሪ ነው ያችን ሰንበት ደግሞ ክብርት ናት ማንም ስራ የማይሰራባት አንተ ግን ይኸው ሻርካል ጉድ እኮ ነው አሁን ከሰው አልጣለሁ ወይ ስህተት አልሰራው አይደለ ወንጀል አልሰራው ምንድነው እንዴት እንትሚላል ኧረ አንተስ ነገር ምን ነው የሰራውን እንኳን ብታብል ወይ ይቅርታሽን ስሏት ዱላ ማረኛለች ለምንጭ ሲዘበር ዛፍ ፍለጋ ዴታል ያገረሰው እንዴ ምን አለበኝ ነው ንግዳቱ ካልመጣ በሏት ዜና ተዋህዶ በመጀመሪያም አርዕስተ ዜና በትምህርት ክፍል የተለያዩ የንዑስ ክፍል አባላትን ስልጠና እንዲሰጡ ተደረገ። የአባላት እንክብካቤ አቅም ማጎልበቻ ክፍል ጠንክረው እየሰሩ መሆኑ ተነገረ። በልማት እና አባላት ክፍል የተለያዩ አስደናቂ ስራዎች እየተሰሩ መሆኑ ተነገረ። የመዝሙርና ኪነ ጥበብ ክፍል በተከታታይ ለ4 ቀናት የመዝሙር ጥናት እየተካሄደ መሆኑ ተገለጸ። የግቢ ጉባኤው ዋና ሰብሳቢ እንደተናገሩት የአብነት መምህር ቀጥረው ወደ ስራ መግባታቸውን ገልጸውልናል። በኪነ ጥበብና ስነ ጽሑፍ ክፍል የተለያዩ ስራዎች እየተሰሩ መሆኑ ተነገረ። ዜናውን የምናቀርብላችሁ እኔ ወለተ መድህንና ባልደረባዬ እኔ ወልደ ገብርኤል ነን። አብራችን ቆዩ። እግዚአብሔር ከሁላችን ጋር ይሁን። ወደ አጫጭር ዜናዎች እናመራለን። በቅድሚያ በመቅደላ አምባ ዩኒቨርሲቲ ግቢ ጉባኤ በቀን 23 ሁለተኛ ወር 2018 የአንደኛ ዓመት የእንኳን ደህና መጣችሁ መርሃ ግብር መዘጋጀቱ ተገለጸ። እስኪ አንዴ እንደማመጥ አደርጉዙ። እንግዲህ ከዚህ ሸንጎ የተሰበሰበበት ዋና ዓላማ አቶ ደምለው ሰንበትን ሲሽር ያየው መንደርተኛ ሸንጎ ጠርቶን ነውና አባታችን እስኪመጡ ድረስ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ እንደተነገረው በሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት እመሰክርለታለሁ እንዳለው እስኪ ከእናንተ መሀል እውነቱን የሚያስረዳ አንድ ሰው ጠቁሙልኝ። ግድ የለም አትታሙ ነገር ትላችሁ ልማት አልሙ እኔን ለመርታት እንዳታልሙ። እህት ዓለም እስኪ አንቺ ጠቁሚ። ከእውቀቱ በሰል ያለ ይነሳ ከዚህ ካለ በመላበስ ትህትና የሚጨርስ በምስጋና ይሟገተው ይቁምና አላችሁስ ፈቃድ ይሁንና እኔንም ሟገተው ሆኜ በትህትና እንዴት ብላችኋል? አሜን። ዛሬም ዘወትርም ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሉ ተቀመጡ፣ አረፍ አረፍ በሉ። እንግዲህ አባታችን በሸንጎት በስርዓቱ ሁሉም መቶ ተጀቤቱ ለእውነት ሆን መልካም ፍሬ ስጡኝ ይላል መምህሬ። እኔማ ምን ገዶኝ ለመግለጥ እውነቱን ብቻ አስረዱኝ እንጂ ያለውን ችግሩን ማን ነው ያልተስማማው? ያጠፋውስ ጥፋት ከዚህ ለመሰብሰብ የሆነውስ ምክንያት በሉ ተናገሩ፣ ሁሉንም ዘርዝሩ። እኛም እንዲመቸን እንዲቀና ፍርዱ። በሉ ተነሱ። አመሰግናለሁ ደጉ ዳኛ አጠገቡ አይድረስ ክፉና ቀማኛ። አሜን የኔ ልጅ ክቡር ዳኛ ይኸው ስለጠራኝ በአንድነት ተማክሮ ይኸው ቀርብ ያለው ለመስማት ባንክሩ።
በል እስኪ አንተ ቀጥል። ፓሪስ መንገዶኝ ተርሶ አልወጣም እለጥቃለሁኝ ሆኜ በትትና እንግዲህ ደምየው የዝቄ ብርቱ ሰንበትን በመሻረል ይኸው በመገኘቱ ጥፋት ስለሆነ የፈጠረው ነገር ቀሪው በመሰብሰብ በአንድነት በመምከር ወክሎኛልና እኔው እንድናገር ይኸው ቁሜያለሁኝ። ልሟገድ ልረታ ነገሩ ይሄ ነው። በላለ በልሃ በል እስኪ አንተስ ሰንበትን ብሽር በመልካም ስራ ይኸውም ስተክል ሆኜ ካዝመራ ፈጥሮ ሲራመድ ዓለም እኛን ጥቶ ካልሰራን ሰንበትን ተብሎ የዓለም ታሪክ የዓለም ዝና ትሎ ሊጓዛል በእኛው ስንፍና። አይ ሰንበትን አክብሮ ጽድቅን እንደመውረስ በቤቱ ተገኝቶ ጸጋን እንደመውረስ ለምን አስፈለገ እንጂ በሰንበት ቀን ማረስ? ምን አስተውል የኔ ልጅ፣ ልብ በል አድምጠኝ። ዳግመኛ በሰንበት ቀን ከማሳዳ አትገኝ። የለም ክቡር ዳኛ ተሰስተዋል። ሰንበት ተቆጥሮ ስራ ካልተሰራ እንዴት ልንደርስ ነው ከፍ ካሉት ጎራ? ስህተቱስ ከአንተ ነው ለሆነው የብቻ ነገሩ ለአንተ ነው አይግባህ ጥላቻ። ለእድገት ብልጥግና የሰው ልጅ ካሰበ የአሁን የሥራ ቀን ወዴት ተሰለበ? ከቶ ደግሞ ህይወት መቀየር የአምላክ ትእዛዝ ነው ከቶ የማይቀየር። ያ ሁሉ ቀን ሞልቶ ከአንዲት ቀን መሟገት ይህ ስንፍና እንጂ ከቶ አያስገኝም እድገት። ዓለም ሲሰለጥን ያወቀ ቢመስለው ይህን የዋህ ህዝብ ከእምነቱ ሲለየው ይለዋል ምስጋናን ከቶ ዘወትር ድህነት ነው የእድገት እንቅፋት ነው። አስተውል የኔ ልጅ፣ ልብ በል አድምጠኝ። አስተውል የሰይጣንን ተልኮ አስተውለህ ከልብህ በንቃት ተግተህ ተከትለህ በንቃት ሁነህ በንቃት ሁን እንዳያስትህ የኔ ልጅ። በዚህ ዘመን አመጣሽ አጉል ፍልስፍና ቀርበህን ላጣኸው ሁነህ ለቀረኸው መና ሰንበትን መቀደስ ነውና ሸንጎውን ይቅር በል ሁነህ በትሕትና። ደግሞም አምላክህ እንዳይቀጣህ በዚህ ጥፋት ንስሐ ግባበት ይታጠብ ኃጢአትህ። ገብቶኛል ጥፋቴ አሁን ተረዳሁ። የሰለጠንኩ መስሎኝ ጌታን አስቀየምኩ። እኔማ ስሰማ ከአንዳንድ መጤዎች ዓለምን ከዞሩ አገር አዋቂዎች ሰንበትን እያሉ ቤተ ክርስቲያን መሄድ እንዲሁም ከስራ ገበታ እንዲሁም መወገድ ይመስለኝ ነበረ የድህነት ምክንያት። ለካስ ተስበው ነው ወርቄን ለማሳጣት በማመስገን ጸጋ ያገኘሁትናል። እና ይገርማል ግን ጊዜው እጅጉን ይደንቃል። ሰይጣን ሊያሰስተን ለካስ ከዚህ መጥቷል። እናም ወገኖች ስተት ሰርቻለሁ፣ ሰንበትን በመሻር ኃጢአት ሰርቻለሁ። ለዚህ በደል ደግሞ ንስሐ ገባለሁ። ከእናንተም ይቅርታ እሻለሁ። እንዲህ ነው እንጂ ልጅ ማለት ስህተቱን የሚያምን ባጠፋው ጥፋት ምሕረት የሚለምን። በሉ እንግዲህ በርቱ፣ በአንድነትም ጎልብቱ። ሸንጎውም ይበተን ይግባ ወደ ቤት። ይበተን ያልኩኝ ልጆች አሁን የምለው እንዲያው ከጥፋቱ ተምሮ ተጸጽቶ ተመልሶልናል አይደል? አሁን እኛም እንግዲህ ስለተመለሰ እግዚአብሔርን ያከብርዋ ለሰንበት ብለን እናመሰግናለን። እስኪ ተነስ